ያለ ሀብታው ምን ያህል ይሆናል አንተ? እኔ አልቆጠርኩትም፣ ምናልባት ወደ 8 ቢሊዮን አካባቢ። ሰላም ጤና ይስጥልን ውድ የኮንሶቲ ቤተሰቦች እንደምን አላችሁ? እኛ አለን እግዚአብሔር ይመስገን፣ ሁሉ ሰላም ሁሉ ፒስ በያላችሁበት ውድ ቤተሰቦቻችን እንግዲህ ሰላማችሁ ብዝት ይበል። ዛሬም እንግዲህ እናንተን ፈታ ዘና ያደርጋሉ ብለን ያሰብናቸውን ቤተሰቦቻችን ቪዲዮ ይዘንላችሁ ከች ብለናል ማለት ነው። ከዛ በተጨማሪ እንግዲህ ሰሞኑ መነጋገር የነበረ ቪዲዮ አለ። ስለሱም እንግዲህ አንዳንድ መረጃዎች አሉ። ውድ ቤተሰቦቻችን የትም እንዳትሄዱ አብራችሁን ቆዩ። በዚህ አጋጣሚ እንግዲህ ኮንሶቲ ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ላይክ አድርጉ ቤተሰቦቻችን። ቪዲዮ ላይክ ስታደርጉ እንግዲህ ቫይራል የመውጣት ዕድል ስላለው ላይክ ማድረጋችሁ እንዳረሱ ቤተሰቦቻችን። አሁን ቀጥታ ወደ መጀመሪያው ቪዲዮአችን እንሄዳለን። አሁን መናገር ስላለብኝ የምናገረው ባልናገር ደስ ይለኝ ነበር። ይህና ላብሬያት የኖርኳት እንደዚህ ሆነ እንደዚህ ያደረገች የሚለውን ነገር ባይነሳ ደስተኛ ነበርኩ። አሁን ግን አስገድደኝ። የኔን ጩኸት ነው እየጮኸች ያለችው። እኔ በአደባባይ ፍርድ ቤት በር ላይ ድደፋ የነበረ ወደ 6-7 ጥይት ይተኮስብኝ። በዚሁ የፍርድ ቤት ሂደት ላይ ክርክር ላይ ያለን ከታችኛው ፍርድ ቤት ተሸንፋ በይግባኝ እዛ ሄዶ እዛ እየተከራከረን ነው። ሳምበዲ መቶ ታርጋ በሌለው መኪና አፍኖ ሊወስደኝ ሲል እግዚአብሔር ስላገዘኝ ነው ያመለጥኩት። አምልጬን በመኪና አባረውኝ። እነዚህ ሰዎች ህጋዊ ሰዎች ከሆኑ ፍርድ ቤት በር ላይ በአግባቡ ሊይዙኝ ይችላሉ። መሳሪያ አውጥቶ መኪናው መደብደብ፣ ብዙ ነገሮች። ድንጋይ ከማዶ ከሸዋ ሱፐርማርኬት ተሻግሮ ኮብልስቶን ይዞ መጥቶ ነው የጎን መኪናዬን መስታወቱን ሰብሮ ይሄ ጥርስ የወለቀው በዛ ሰዓት ነው። ያ ድንጋይ መጥቶ ሄዶ ነው ያረግፈው እዛ ሄደ። ይሄ ጥርስ የምታየው ማለት ነው። በዛን ሰዓት ያለኝ አማራጭ መሸሽ ማምለጥ ነው። መኪናው እንደሚል ተነስቶ ነው እስከ ፊጋ ድረስ ነው ያባረሩኝ። ጥይት ተኮሰ። ግደለው ተብሎ እዚህ ለማጅራት ነበር የተኮሰው። መኪናው ማየት ይችላል። ከዚህ በፊት ፌስቡክም ተዘዋውረዋል። እንደው ሚዲያ ላይ መጥቼ አይመጥንም ማለት አብሬ ኖርከው ሰው ወይም ደግሞ ማንጫጫ ስላልፈለኩ ይሄ ጡዘቱን ነገር ስላልፈለኩ ዋጥ አድርጌ ቁጭ አልኩት። ፖሊስ ለሚመምሪያ ያውቋል። አመልክቼ እዛ መጥቶ አካባቢ ተጣርቶ ምን ተብሎ ማንነታቸው ሁሉ ታውቀው ጊዜ ቢተይዞ ነው መሀል ላይ ስድረስ የቆምኩት። እኔ ፈርዘር መሄድ ስለሌለብኝ መጀመሪያ የእሷን ሙሉ ቪዲዮ ያየና ከዛ ሲቀጥል ደግሞ ይሄ ሙሉ ቪዲዮ ያየ ሰው ውዝግብ ብሎ ነው የሚወጣው። በጣም የመጨረሻ ግራ የሚያጋባ ማለት ነው። ይሄ መጀመሪያ በዛ ሳምንት እንግዲህ በጣም በቃ እንዴት ይሄን ያክል ያረጋታል ምናምን ነገር። ሲቀጥል ደግሞ አሁንም ይሄ የሰማ ሰው እንዴ ይሄም አለ። ስለዚህ ምንድነው መጨረሻው? ውዝግብ ብሎ መቀመጥ ማለት ነው። የሶሻል ሚዲያ ፍርጃ ይቅርብን ማለት ነው። እስቲ ውድ ቤተሰቦቻችን ወደ 8 ቢሊዮኑ ታሪክ እንሂድ እስቲ። የብዙዎች ጥያቄ ስለሆነ ነው። ያለ ሀብታው ምን ያህል ይሆናል አንተ? እኔ አልቆጠርኩትም፣ ምናልባት ወደ 8 ቢሊዮን አካባቢ። እኔ የዕለት ተዕለቴን የምንቀሳቀስ በቤተሰቦች የምረዳ ውጭ ካሉ ወንድሞች አንዳንድ ነገር የሚሰጡኝ፣ አንዳንዴ የራይድ ስራዎችን የመስራት ሱቆችን የመንቀሳቀስ እየተበደርኩም አትርፌ ለመመለስ እየሞከርኩ ፌል ሲያደርግም ወክ ማድረግ ከቤተሰቦቼ ጋር ከእናቴ ጋር አብሬ መኖር እኔም ልጆቼ ባለቤቶቼ በዛ ላይ ብለምንኖር እንጂ ሀብት ትልቅ ሀብት ኖረኝ መንቀሳቀስ በሀብት ደረጃ ማስመዘገበው ነገር ወደፊት ከመጣ ያኔ አሬንጅ እናደርገዋለን እንጂ ምንም ሀብት የሚባል ነገር እንትን የሚል ነገር የለኝም። ከእሷ ጋር በፍቅር ህይወት በነበረ ጊዜ ያው እንግዲህ ለሩጫው ቀረብ ብለሃል። የስፖርቱን ስሜት ቀጠልክበት ወይንስ ከዛ ጋር ተራርቀሃል? ስፔሻሊ አቋምም ያስተው እዚህ ጋር የደረብኩ ሁሉ ይመስለኛል። ልብስ ሁሉ ደርብ ያለው አንተ ስመጣ አቋምም ያስተውጣ ከስፖርት ትንሽ ወጣ ያልኩበት ወደ 7-6 ዓመት ወጣ። የሆነ እንግዲህ ውድ ቤተሰቦቻችን ቪዲዮ እንደሰማችሁት ነው። በጣም አወዛጋቢ ነው ቤተሰቦቻችን። በእርግጠኝነት የእሷንም የእሱንም ሙሉ ቪዲዮ የሰማችሁ ሰዎች ትወዛጋባላችሁ እንጂ ምንም የምትፈርዱት ነገር እንደሌለ 100% እርግጠኛ ነኝ። ለምን እኔ ከሰማሁት ካየሁት አንጻር ልክ እንደ ሶሻል ሚዲያ ምንም ላይ ነገር ፍርጃ ያስፈልገው የስራቸውን እንግዲህ እነሱ ያወጣቸውና ስለዚህ ከመፍረድ እንታቀብ ለማለት ነው። እንግዲህ አሁን ወደ የሚያዝናኑ ቪዲዮአችን እንሄዳለን። ውድ ቤተሰቦቻችን የትም እንዳትሄዱ ሰብስክራይብ ያደረጋችሁ ቤት ሰብስክራይብ ምንድነው እንዴና ለቃ ፍራንክ እያደረግንህ እኮ ነው። ለሌላ ጊዜ ስልክን ጠበቅ አድርግ ያዝ። እሺ ጨዋታ ነው እንዴ? እሺ አመሰግናለሁ። እሺ ደህና ወደ አንተ ያማል እንዴ? ምን በዚህ ሰዓት ነዳጅ የሚጨርሰው? አረማን የሌለ የቤስት ፍሬንድ ህልሜን ስታስፈታ ማታ በህልሜ ደረቅ እንጀራ ስበላየው። እስቲ ህልሜን ፍታልኝ።
በቃ ተመልሰህ ተኛ። ለምን ወጥ ይጨመርልሃል። በህልሙ ያየውን የተቀበረ ወርቅ ለማውጣት የሞከረው ሰው በቆፈረው ጉድጓድ ውስጥ ህይወቱ አለፈ። ያው ዜናው ሐሳቡ ያሳዝናል። ምንድነው ያለምከውን ሁሉ ማመን የለብህም። ገብቷል። አሁን ዶሮ ብታልም ጥሬዋን ነው። ምን ያው ሁሌ ገንዘብ ነው በህልሜ ማለት ስቀበላለሁ። አንዳንዴ አልፎሮ ካንተ ሁላ ስቀበላለሁ። እና እንግዲህ ሰውዬ የ71 ዓመቱ ብራዚላዊ በኢፕቲኛ ከተማ ነዋሪ ሲሆን ከፍተኛ መጠን ያለው ወርቅ በመኖሪያ ቤት ውስጥ በምግብ ማብሰያው በኩል በወጡ ኩሽና በኩል እንደተቀበረ ያያል። እኔ መማር ያለብን እዚህ ጋር ምንድነው በስንት ዓመቱ አልኩ? በ71 ዓመቱ ተስፋ ያደረገ ሰው እኛ ጋና ሰው በ30 ዓመቱ አይቻለው ራሱ ብትለው ህልም እንደፈቹ ነው ወይ ልጅህን ወርቁ በለው ነው ወርቁ በላት። አይ እዚህ እኮ ጥሩ ነገር ስታይ እንደውም የተገላቢጦሽ ነው የሚባለው። ተቃራኒ አሬውን አፈር ላይ ጭቃ ላይ ስትወርቅ ሀብት። አዎ ይህንን ሀብት ለማውጣት እንግዲህ ወስኖ 40 ሜትር ወደ ታች መቆፈር ይጀምራል። ከብዙ ድካምና ጥረት በኋላ ኪችኑን እንግዲህ አፍርሶ ማለት ነው የ40 ሜትር ቁፋሮውን ጨርሶ ለእረፍት ነው ከጉድጓዱ ውስጥ ለመውጣት ሲሞክር አደናቅፎት ወደቀ። እዛው የቆፈረው ጉድጓዱ ውስጥ ይወጣል። ወርቅ ፍጹም ሞት ነው። እኔ ምልማን ቆይ ያበሻ መዝገበ ቃላት ነው። ኑሮ ማለት ለሲኦል ልምምድ የምናረግበት ጠባብ ጂም ነው። እሺ ዘመድማ ባልተዘጋጁበት ቀን የሚመጣ ተጨማሪ ችግር። እሺ ጫማማ አብሮህ የሚደክም እውነተኛ ፍቅረኛ ነው። እሺ ደሞዝማ ከወጣበት ቀን ውጪ ቁም ነገር የሌለው። እሺ ብድርማ በፍቅር ወስደውት በጦርነት የሚመልሱት የዘረፋ ሙከራ ነው። እስቲ የቀረ ካለ እናንተ ጨምሩበት። ከዚህ ሁሉ ንግግር ውስጥ ያሳቀኝ የብድሩ ነገር ነው። ብድር በቃ የተለመደ ነው እኛ ሀገር ውስጥ። በፍቅር ሰጥተህ እውነትን በጦርነት የሚመለስልህ እኮ ነው። በዚህ ዘመን እኮ በቃ እኛ ሀገር ውስጥ አበድሮ የሚሰቃየው እኮ ሰውየው ነው። በቃ ተበዳሪው በቃ ፈታ ነው የሚለው የምር እንዴነችና እሱ ለወሰደው አንተ ለመጠየቅ በጣም ትጨነቃለህ ማለት ነው። ስለዚህ በእሱ ሀሳብ ትንሽ ተስማምቻለሁ። ቤተሰብ እናንተስ? ማማ አንድ ጥያቄ ልጠይቅሽ። እሺ ምንድነው? ቆይ እናንተ ሴቶች ብር የሚሰጣችሁ ነው ጊዜ የሚሰጣችሁ ወንድ ነው ደስ የሚላችሁ? ያው ብሩን በጊዜ ቢሰጠን ደስ ይለናል። ዲሊሽስ የምር የትም ያልተነገረ ኧረ ጨዋታ። እኔ በትምህርት የት ደረጃ ብደርስ ትመኝ ነበር? አሁን ድንገት የመጣ ነገር ነው ይሄኛው ፕሮፌሽን። ከዛ በፊት ግን ምን በሆን ትመኝ ነበር? አንደኛ ነገር በጣም ትልቁ ምኞቴ ዶክተር፣ ሁሌ ዶክተር ነበረ። በጭራሽ ድሃ እንዳትሆኝ ነው። በምንም መልኩ ድሃ እንዳትሆኝ። ምክንያቱም ድህነት ጥቃት ነው። ድህነት ቮይስለስነስ ነው። ለሴት ደግሞ ድህነት መከራ ነው ከወንድም በላይ። አንድ ልጅ ወልጄ እሷው ስትሰቃይ ማየት ማለት ከማይ መቃብር ውስጥ ለሽ ብዬ ብተኛ እመርጣለሁ። እኔ ስጸልይ ምናልባት አንቺም ታውቂ ይሆናል መጸለይ በጣም እወዳለሁ። የምጸልየው ጸሎት ግን እንደዚህ መጽሐፍ ይዤ እንደዚህ አይደለም የምጸልየው፣ ንግግር ነው። እንግዲህ ለዛሬ ዘላችሁ የመጣናቸው ቪዲዮዎች ይሄንን ይመስላሉ። እንግዲህ ኮንሶ ቲዩብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። በጣም ምርጥ ጊዜ እመኛላችኋለሁ። ውድ ቤተሰቦቻችን ሰላማችሁ ብዝት ይበል። ይመቻችሁ። ላይክ አርጉኝ ፈልጌው ነው።